እግዚአብሔር በማንም ሰው ህይወት ውስጥ አርፋጅ አይደለም። እውነት እኔ በጣም ከልብ የምናገር አርፋጅ አይደለም። ያቆማል፣ ምስክር ያደርጋል። ብቻ አንተ እመነው። እውነት ዝም ብለህ እንዳደረገልህ አስብ፣ አምነህ ቁም። በታች ነኝ ብለህ ባልካቸው ሰዎች ፊት ላይ ያቆማል። ልክ እንደ ዮሴፍ። እኔ ስለ ዮሴፍ ተናግሬ አልጠግብም። በቃ ዮሴፍ ወንድሞቹ ይጠሉት ነበር። በጣም የበታችነት ስሜት እንዲሰማው ያደርጉታል። ግን አባቱ ይወደው ነበር። ለሱ አባቱ ይወደዋል። ምን አገባው? ወንድሞቹ ይጠሉታል። ያዕቆብም ከልጆቹ ሁሉ አብልጦ ዮሴፍን ይወደው ነበር። ስለዚህ አባቱ መወደዱ ለሱ ትልቅ ነገር ነውና እግዚአብሔር ይወድሻል፣ እግዚአብሔር ይወድሃል፣ ይጠብቃል። ያሰበል ያዘጋጀልህ ብዙ ነገር አለ። ከሰው በላይ አይደለም፣ ከማንም በላይ የሚያደርግበት ቀን ይመጣል። አምኖ እግዚአብሔርን መጠበቅ መልካም ነውና ተስፋ አትቁረጡ ነው ትልቁ መልእክቴ። ተስፋ እንዳትቆርጡ።